ሰላም የዲና ፕላስ ኒውስ ቤተሰቦች፣ በፋና መዝናኛ ፕሮግራሞች ላይ በተለይም ደግሞ በሚሊዮኖች የሚቆጠሩ ኢትዮጵያውያን በጉጉት የሚከታተሉት የፋና ላምሮት የሙዚቃ ውድድር ሾው ላይ በድንቅ የመድረክ መሪነቱና ማራኪና ጥልቅ በሆነው ድምፁ የብዙዎቻችንን ልብ የገዛው ተወዳጁ ጋዜጠኛ አዳነ አረጋና ውባ ባለቤቱ ቢታንያ ሰሞኑን በሰይፉ ሾው ላይ ቀርበው ያደረጉት ቆይታ አነጋጋሪ ሆኖ ከርሟል። ይህ ዲና ፕላስ ኒውስ ነው። በፋና ላምሮት መድረክ ላይ ኮከቦችን በማስተዋወቅ የምናውቀው ጋዜጠኛ አዳነ አረጋ በሰርጋቸው ቀን ከሙሽሪት ጋር በመሆን የሄዱበት ቦታ ሰዎችን በሁለት ወገን ከፍሎ እያከራከረ ይገኛል። አዳነ የመድፈኞቹ ማለትም የአርሴናል አክራሪ ደጋፊ ነው ቢባል ማጋነን አይሆንም። አርሰናል ፕሪሚየር ሊጉን ማሸነፉን ተከትሎ ጊዮን ሆቴል አዘጋጅቶ በነበረው ታላቅ የደጋፊዎች ኮንሰርት ላይ ሙሽራው ከነሱፉ ሙሽሪት ከነቬላዋ ተያይዘው ዓለማችን ከአርሴናል ጋር ነው በማለት ከዘመድ አዝማድ ቀርቶ ከአርሴናል ደጋፊዎች ጋር ልዩ ቀናቸውን በዚያ አሳልፈዋል። በርካቶች እንዴት ደስ ይላል፣ ፍቅር ማለት የሚያስደስትህን አብሮ ማድረግ ነው ብለው ሲያበረታቱ፣ ሌሎች ደግሞ ሰርግን የሚያክል ትልቅ ክብር እንዴት ከኳስ ደጋፊዎች ጋር በጫጫታ ይዋላል ብለው እያሾት ይገኛሉ። ዛሬ በዲና ፕላስ የዚህን አነጋጋሪ ምሽት ሙሉ ዝርዝር ከሰይፉ ሾው በስተጀርባ ያሉትንና በማህበራዊ ሚዲያ መነጋገሪያ የሆኑ ጉዳዮችን በሰፊው እንቃኛለን። ላይክ እና ሰብስክራይብ እያደረጋችሁ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ጥንዶቹ የብቻ ህይወት አከተመ ብለው አንድነታቸውን ሊያውጁ በቆረጡበት ዕለት መድፈኛው አርሴናል ደግሞ ደስታዬ ደስታችሁ ይሁን ያለ ይመስል በተመሳሳይ ዕለት ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ዋንጫ ጋር አንድነቱን ያወጀበት ታሪካዊ ምሽት ሆኗል። ታዲያ በጊዮን ሆቴል በሺዎች የሚቆጠሩ የልጅነት ተስፋቸው የሆነውን አርሴናል እልል ብለው ደስታውን ሊካፈሉ የወደዱ ደጋፊዎች ከልጅ እስከ አዛውንት ሴት ወንድ ሳይለይ ሆ ብሎ በታደመበት ኮንሰርት ላይ ሙሽራው አዳነ የሊሞዚን መሪውን ከሰርግ አዳራሹ ይልቅ ሚስቱ ልትሆን የመረጣትን ቢታንያን ይዞ ወደ ጊዮን ኮንሰርት ሊያመራ የወደደው። ታዲያ አጸፋው ምን ይሁን ምን እንቀበለዋለን ያሉ ይመስል ደምቀውና ተውበው በድንገት ጊዮን ሆቴል ሲደርሱ እዚያ የነበረው ታዳሚ የአርሴናል ተጫዋችን እንዳየ በፉጨት በጭብጨባና በሆካታ አየሩን ሲያናውጡት፣ ሙሽሮቹም መድረክ ላይ ከአርሴናል ባንዲራ ጋር በመጨፈርና የድል መዝሙሩን በመዘመር ሰርጋቸውን ፍጹም በተለየና አስገራሚ በሆነ ድባብ በኢትዮጵያ የሰርግ ታሪክ ውስጥ አዲስ ትርክት ሆኖ ሊታይ ይችሏል። ትዕይንቱ ተቀርጾ ቀንጨብ ተደርጎ በቲክቶክ ሲዘዋወር ቆይቶ በተለቀቀ በጥቂት ሰዓታት ውስጥ በሚሊዮኖች የሚቆጠሩ እይታዎች በማግኘት የወቅታችን አነጋጋሪ ሰርግ ሊሆን ችሏል። ታዲያ ይህ ያልተለመደው የሙሽሮች ውሳኔ ማህበራዊ ሚዲያውን ዝም አላሰኘም። በአሁኑ ሰዓት በየገጾቹ ስር የሰዎች አስተያየት በሁለት ተከፍሎ እያከራከረ ይገኛል። በጣም ብዙ ቁጥር ያላቸው የማህበራዊ ሚዲያ ተጠቃሚዎች በነገሩ ፍጹም ተደስተዋል። አስተያየታቸውን ሲሰጡም ትዳር ማለት እኮ መናበብና እርስ በእርስ መደጋገፍ ነው። የባሏን የዓመታት ፍላጎትና እብደት አክብራ በዚያ ውድ ሰርግ ቀሚሷ በጭቃና በግርግር ውስጥ አብራው የቆመችው ቢታንያ እውነተኛ የልብ ሚስት ናት። አዳነ ትልቅ የታደለ ወንድ ነው። የህይወቱን ትልቅ የሰርግ ቀን የ22 ዓመቱን የክለቡን የዋንጫ ደስታ በአንድ ምሽት አጣጥሟል። እውነተኛ ፍቅር እንዲህ ነው በማለት ለሙሽሪት ያላቸውን አድናቆት ሲገልጹ፣ በሌላ በኩል ደግሞ ነገሩን ፍጹም ያልተቀበሉትና ባህላችንን የጣሰ ነው የሚሉት ወገኖች ጥርሳቸውን ነክሰው እየተቹት ይገኛሉ። እነሱ እንደሚሉት ሰርግ ማለት የህይወት ትልቁ ታላቅ ክብር የሚሰጠውና አንድ ጊዜ ብቻ የሚመጣ ቅዱስ ስርዓት ነው። ያንን የመሰለ ትልቅ የክብር ቀን ጥሎ ጩኸትና ያልተደራጀ ግርግር ባለበት የኳስ ደጋፊዎች መሃል በሰርግ ልብስ መግባት የሰርግን ክብር ዝቅ ያደርጋል። በተለይ ለሙሽሪት ፍጹም የማይመችና ክብሯን የማይመጥን ቦታ ነው። ባልየው የራሱን ፍላጎት ብቻ ነው ያስቀድመው በሚል በአዳነ አረጋ ላይ የትችት ናዳ እያወረደበት ይገኛል። ነገሩን ይበልጥ አስገራሚ የሚያደርገው ደግሞ በሰይፉ ሾው ላይ ቀርበው ስለ መጀመሪያ ትውውቃቸው የተናገሩት እውነተኛ ታሪክ ነው። ጋዜጠኛ አዳነ አረጋ በፋና ላምሮት መድረክ በሚሊዮኖች የሚቆጠር ሕዝብ የሚያውቀውና የሚወደው ቢሆንም ቢታንያ ግን መጀመሪያ ሲተዋወቁ እሱንና የፋና መዝናኛ ስራዎቹን ጨርሶ አታውቅም ነበር። አዳነ ፈገግ እያለ በፋና መዝናኛ እንደምሰራ ታዋቂ መሆኔንም አታውቅም ነበር።
እሷን ለማግኘትና ፍቅሯን ለመማረክ እኔ ነኝ በጣም የለፋሁት ሲል በሰይፉ ሾው ላይ በይፋ ተናግሯል። ጥሩነቱ የጠቀመኝ እሱ ነው። ብታውቀኝ ኖሮ ትንሽ አስቸጋሪ ነበር። ምክንያቱም ያው ሰው ሚዲያ ላይ ሲያውቀህ ትንሽ ትቆጠብ የለ እሷ ምንም አታውቀኝም እና ዶሴ ያላ ስላት አየችኝ እቃውናይት ዶሴ ቤት ተሳስታለች። ይህ አሁን የተሰማው የኮንሰርቱ እውነታ ታዲያ አዳነ የተናገረው ንግግር ሺህ ጊዜ የሚያረጋግጥ ሆኗል። ቢታንያ ያገባችው በቲቪ የምናየው ዝነኝነቱን አይታ ሳይሆን የሱን ማንነት፣ ንጹህ ልብና አሁን ደግሞ በተግባር እንዳየነው ለአርሰናል ያለውን አክራሪ እብደት ሙሉ በሙሉ ተቀብላ መሆኑን አስመስክራለች። ባሏ በሚወደው ነገር ላይ አብራው በመገኘት የከፈለችውን መስዋዕትነት ትዳራቸው በምን ያህል ጠንካራ መሰረት ላይ እንደተገነባ ያሳየ ነው በሚል የብዙዎችን ልብ ሰርቋል። ተሳክቶ ሊማታ አይ ልጅነት በጊዜ ተፈታ። የአዳነና የቢታንያ ትዳር ገና ከመጀመሪያው በሀገሪቱ ትላልቅ ሰዎች የተባረከ እንደነበር ማስታወስ ይገባል። ሽምግልናው ላይ በሀገር ውስጥ የታወቁ የሃይማኖት አባቶች፣ አንጋፋ ጋዜጠኞችና የኪነ ጥበብ ፈርጦች ተገኝተው ነበር። ይህ ሁሉ ታላቅ ክብር አልፎ በመጨረሻም የሰርጋቸው ምሽት በጊዮን ሆቴል አርሰናል ኮንሰርት ላይ በደማቅ ጭፈራ መጠናቀቁ ትዳራቸውን የዓመቱ እጅግ ልዩና የማይረሳ ሰርግ እንዲባል አስችሎታል። እንግዲህ የፋና ላምሮቱ ፈርጥ ጋዜጠኛ አዳነ አረጋና ውባ ባለቤቱ ቢታንያ ከሰርግ አዳራሽ አልፎ በጊዮን ሆቴል አርሰናል የድል ኮንሰርት ላይ የፈጠሩት አስገራሚ እብደትና ክርክር ይህንን ይመስል ነበር። እናንተስ በዚህ ጉዳይ ላይ ያላችሁ አስተያየት ምንድነው? አዳነ ሙሽሪትን ይዞ በሰርግ ልብስ ወደ ኳስ ደጋፊዎች ኮንሰርት መሄዱ ፍቅርና መናበብን ያሳያል ብላችሁ ታምናላችሁ ወይንስ የሰርግን ክብር ይቀንሳል በሚለው ሐሳብ ይስማማችኋል? ያላችሁን ማናቸውንም ስሜት አሁኑኑ በኮሜንት መስጫው ላይ ያጋሩን። የዲና ፕላስ ኒውስ ቤተሰብ በመሆን ቪዲዮውን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። በቀጣይ በሌላ ትኩስ የመዝናኛ ዜና እስከምንገናኝ ድረስ ቻው ቻው። እንደ አብርሃም ዘላለም የታልስቲ አርሰናል የታልቶች እስከታዩ ያደረስቲ እንደ አብርሃም ሰላም